በዛሬው ቪዲዮ በቋሚነት በቀን ከ10 ሺህ ብር በላይ ልታተርፉበት የምትችሉበትን አንድ አሪፍ የሆነ ቢዝነስ ሼር አደርጋችኋለሁ። ይሄን ስላችሁ ያጋነንኩ አይደለም። በደንብ አድርጋችሁ ከሰራችሁበት እንዲመነግራችሁ ቲፕና ትሪክ ከተጠቀማችሁበት በደንብ አድርጋችሁ የምትሰሩት የኦንላይን ቢዝነስ ነው። እናም ይሄንን ቢዝነስ ከመጀመሪያ እስከ መጨረሻ ስቴፑን ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እኔ የኦንላይን ቲፕ እና ቢዝነስ አይዲያዎች የሚመቻችሁ ከሆነ ይሄን ቪዲዮ ላይክ ማድረግ እንድትጀምሩ ትላችኋለሁ። ወደ ቪዲዮ እናልፋለን። እሺ ቻናል ቤተሰቦች ያው እንግዲህ መግቢያ ላይ እንደነገርኳችሁ ዛሬ የምነግራችሁ ቢዝነስ ያው ከዚህ በፊት ልታውቁት ትችላላችሁ። ነገር ግን ብዙዎቻችሁ አልጀመራችሁትም። በጣም ብዙ ሰው ደግሞ እየሰራውም አይደለም። የሚሰሩ ሰዎችም እንደዚህ በዲቴል አይነግሯችሁም። እሱ ምንድነው አፊሊየት ማርኬቲንግ ይባላል። አፊሊየት ማርኬቲንግ ያው ሲባል ብዙ ቦታ ሰምታችሁ ልታውቁት ትችላላችሁ። እንዲሁም በውጮቹ በጣም ታዋቂና ፖፑላር የሆነ ስራ ነው። እንደ ቢዝነስ ትልቅ አይነት ቢዝነስ ነው። ዛሬ ይሄንን እዚሁ ሀገራችን ውስጥ ኢትዮጵያ ውስጥ ሆነን የሀገራችን ማርኬቲንግ እንዴት አድርጋችሁ መጠቀም እንደምትችሉበትና እንዴት አድርጋችሁ መስራት እንደምትችሉበት በቀላል ስቴፕ አሳያችኋለሁ። ያው እንግዲህ እንደሚታወቀው ውጭ ሀገር ያሉ ሰዎች ይሰሩታል ብያችኋለሁ። እንዲሁም እኛ ሀገር ያሉ ሰዎችም የተለያዩ አፊሊየት ፕሮግራሞች ላይ ነው ተመዝግበው ይሰራሉ ማለት ነው። ይሄ ምንድነው አንድ እቃ አለ፣ አንድ ሻጭ አለ። ያ የሚሸጠውን ፕሮዳክት ገዢው ጋር ሳይደርስ እናንተ መሃል ላይ ሆናችሁ እቃውን ሳትገዙ ከሰውየው ገዢውና ሻጩ መሃል ላይ ሆናችሁ ማገናኘት ነው። በመሃል የምታገኙት ኮሚሽን አለ ማለት ነው። ይሄ ኮሚሽን በጣም ትንሽ እንዳይመስላችሁ። ከአንድ እቃ የምታገኙት ሳይሆን ማየት ያለባችሁ ከሁለት ከሶስት እቃ የምታገኟቸው ኮሚሽኖች በጣም ብዙ ነው የሚሆኑት። እንዴት አድርጋችሁ ፕሮሰሱን እንዴት እንደምትሰሩትና በምን አይነት ስቴፕ እንደምትሄዱ ምን እንደሚያስፈልጋችሁ ልንገራችሁ። ያው እንግዲህ እንደነገርኳችሁ ትልቅ ኦንላይን ሾፒንግ ፕላትፎርሞች አሉ፣ ላይክ አሊባባ፣ አሊኤክስፕረስ አሉ። እነሱ ላይ ከእነሱ እየገዙ በመሃል ሆነው እቃዎች የሚያተርፋሉ። አፊሊየት ሊንክ ይሰጣቸዋል። የራሳቸው አፊሊየት ሊንክ አለ እና የተለያዩ ኢንፍሉዌንሰሮችን ሜቢ ልታውቋቸው ትችላላችሁ። ዩቲዩብ ላይ ቪዲዮ ሰርተው ከታች ሊንክ አለ ገብታችሁ ግዙ ምናምን እያሉ የሚሸጡ አሉ። እንደዛ አይነት እንድትሰሩ ሳይሆን የራሳችሁን ኮንተንት ክሬት አድርጋችሁ እንድትሰሩ ሳይሆን ያው እንግዲህ በውጮቹ እንደነገርኳችሁ በጣም ብዙ አፊሊየት ፕሮግራሞች አሉ። ከነዛ መካከል አማዞን አፊሊየት የሚባል አለ። እዛ ላይ ገብታችሁ ትመዘገቡና የአፊሊየት ሊንክ ይሰጣችኋል እና ላይክ አንድ ታብሌት ካለ የዛን ታብሌት የእናንተ አፊሊየት ሊንክ ከተሰጣችሁ በኋላ ያን ሊንክ ሼር በማድረግ ያ ታብሌት $1000 የሚሸጥ ከሆነ እናንተ $1100 ብላችሁ ፕራይስ ታወጡለታላችሁ። ሰው ከእናንተ መቶ ያን ኦርደር ሲያደርግ ኦርደር የሚያደርገው ከእናንተ ሳይሆን ከዛ ከዋናው ሻጩ ከማርኬቱ ነው፣ ከዋናው ከሚሸጠው ሰውዬ ነው። ነገር ግን እናንተ መሀል ላይ $100 ታገኛላችሁ። ይሄ ፕሮሰሱ ትንሽ በዛ ይላል እና ትንሽ ሊያስቸግራችሁ ይችላል። ነገር ግን የምነግራችሁ ዛሬ በቀላሉ እዚሁ ሀገራችን ውስጥ ሆናችሁ እንዴት አድርጋችሁ ይሄን አፊሊየት ፕሮግራም እንደምትሰሩት ነው ማለት ነው። ምንድን ነው የምታደርጉት? በቅድሚያ አካባቢያችሁ ካሉ ሱቆች ጋር ወር ደግሞ እንደዚህ አካባቢያች ጋር በቅርብ ሄዳችሁ ማውራት አለባችሁ። ስታወሩ ደግሞ ሄዳችሁ ላይክ ማርኬቱ ላይ እንደቆየ ሰውና ብዙ ኤክስፒሪየንስ እንዳለው ሰው ሆናችሁ ማውራት ይኖርባችኋል ማለት ነው። ሄዳችሁ እንዲህ አይነት ፕሮዳክቶችን ካንተ እየተለቀቁ መሸጥ ፈልጋለሁ ብላችሁ ታወራላችሁ። በጣም ብዙ ሻጮች አሉ እንደዚህ አይነት አፊሊየት እንትኖችን እንዲሰሩላችሁ የሚፈልጉ ማለት ነው። አንድን ፕሮዳክት የሚያከፋፍል አንድ አከፋፋይ ሄዳችሁ ታናገራላችሁ። ካናገራችሁ በኋላ ከዛ ላይ በምን ያህል ፐርሰንት ኮሚሽን እንደምታገኙ ተነጋግራችሁ ላይክ ለምሳሌ አንድ ስልክ የሚሸጥ ከሆነ እሱ አይፎን የሚሸጥ ከሆነ አይፎን 15 የሚሸጥ ከሆነ 14 የሚሸጥ ከሆነ ሄዳችሁ እናንተ እሱ የሚሸጥበትን ፕራይስ ጠይቁታላችሁ። ላይክ 100,000 ብር ከሆነ እናንተ 105,000 ብር ብላችሁ ፕራይስ ታወጣላችሁ። which means ከአንዱ አይተም 5,000 ብር ኮሚሽን ወስዳሉ ብላችሁ ማለት ነው። ያንን ከሰውየው ጋር ተስማማችሁ በኋላ ቀጣዩ ስራ የሚሆነው እናንተ በደንብ አድርጋችሁ ይሄንን አይተም ፕሮዳክት ውስጥ ማድረግ ፕሮሞት ማድረግ ማስተዋወቅ ነው። ለሱም በነፃ እንዴት እንደምታስተዋውቁ ያው ገና ትርፋችሁ እንዳላወቃችሁበት ነገር ኮስት ከመውጣታችሁ በፊት በቅድሚያ በፍሪ ሰርታችሁት የሆነ ያህል ፕሮፊት ካገኛችሁ በኋላ ከምታገኙት ፕሮፊት ላይ እየቀነሳችሁ ቡስት ብታደርጉ ያኔ ምንም ኪሳራ አይኖራችሁም። ያው በትርፍ ነው የምትሰሩት ማለት ነው። ስለዚህ ምን ታደርጋላችሁ? መጀመሪያ አንድ ሻጭ ጋር ሄዳችሁ ተስማማላችሁ ማለት ነው። በጣም ብዙ አሉ ሻጮች አካባቢያችሁ ላይ እና እንዲሁም ደግሞ የተለያዩ ቦታዎች ላይ ማለት ኮንታክት አድርጋችሁ ትነጋገራላችሁ ማለት ነው። ከተነጋገራችሁ በኋላ አንድ አይተም እነሱ የሚሸጡበትን የእነሱን ፊክስድ ፕራይስ ጠይቋቸዋላችሁ። እዛ ላይ እናንተ የፈለጋችሁትን አማውንት ጨምራችሁ ቡስት ታደርጋላችሁ ማለት ነው። ለዚህም ዋነኛውና በጣም አሪፉ ተመራጩ ፕላትፎርም ፌስቡክ ነው። ፌስቡክ ላይ በጣም አሪፍ ነው። ፌስቡክ ፔድ አድሶች አሉት፣ እንዲሁም ደግሞ ፍሪ ቡስት የምታደርጉባቸው ሜቶዶች አሉ። አጠር ያለች ቪዲዮ ሰርታችሁ ቡስት ታደርጋላችሁ። አንድ አጋጣሚ ከጓደኛ ያገኘሁትን ኤክስፒሪየንስ እነግራችኋለሁ። እንዴት አድርጎ ወደ 100 ምናምን ሺህ ብር ነው 140 አካባቢ ሺህ ብር ነው ከአንድ አይተም ያተረፈው ማለት ነው። እሱም እንዴት እንዳተረፈ እነግራችኋለሁ። እንዴት አድርጋችሁ ቡስት እንደምታደርጉ ምናምን ከዚህ በኋላ ኔክስት ከፈልጋችሁ ቪዲዮ ሰራላችኋለሁ። ኢንስታግራም ቡስት አደረጋችሁ ሰርች ይላችኋለሁ። ኢንስታግራም ላይ ከፍላችሁ ነው ቡስት የምታደርጉት። ነገር ግን ፌስቡክ ላይ በነፃ ቪዲዮ ሰርታችሁ ብትለቁ በትንሽ ደቂቃ ውስጥ ኦር በትንሽ ጊዜ ውስጥ በጣም ብዙ ቪዲዮዎችን ያገኛላችሁ። ፌስቡክ ላይ በደንብ አድርጋችሁ ማስተዋወቅ ትችላላችሁ ማለት ነው። እስከ ሚሊዮን ድረስ ይታይላችሁ ይችላል። ካስፈልገም ቲክቶክ ላይ ምናምን ልቀቅ ትችላላችሁ። ያው ፍሪ ስለሆነ ለማስተዋወቅ ማለት ነው። እዛ ላይ ከልቃችሁ በኋላ ገዢ መጥቶ ከአንድ አይተም የምታተርፉት ትርፍ ያው እንደነገርኳችሁ ነው። 100,000 ብር ከሆነ 5,000 ብር
ጨምራችሁ ማለት ነው ያኔ ትርፋችሁ የተጣራ ይሆናል ማለት ነው ሶ እኔ ካጋጠመኝ ኤክስፒሪየንስ አንዱ ጓደኛዬ ምን አድርጎ ነበረ ከአንድ ሱቅ ጋር ተነጋገረ ታብሌት ይሸጡ ነበር እነዚህ ታብሌቶች ቀላል ያሉ ታብሌቶች ናቸው በጣም ትልልቅ ታብሌቶች አሉ ላይክ ወደ 4000 ብር ነበር የሚሸጡት ከሻጩ ማለት ነው ሶ እሱ ምን አደረገ ፌስቡክ ላይ በደንብ አድርጎ ቡስት አደረገው ፌስቡክ ላይ ለቀቀ ፖስቶችን 1.3 1.4 ሚሊዮን ቪውዎች ነበሩት እና እነሱን ካስተዋወቀ በኋላ አንድ ገዢ መጣ ይሄ የመጣው ገዢ እሱ ጋር ምን ነበር እነዚህ የተለያዩ ዳታዎችን የሚሰበስቡ አንድ ካምፓኒ አለና የዛ ካምፓኒ ውስጥ የሚሰራ ሰው ነበርና ዳታዎችን ይሰበስባሉ ሰዎች ጋር እየሄዱ መረጃዎችን የሚሰበስባሉና ዳታ ለመሰብሰብ ታብሌቱ ፈልገውት ነበርና ለመጻፍ ታይፕ ያደርጉ ለመያዝ እና ብዛት እንፈልጋለን ብለው ደወሉት ኦኬ አለ ከዛ በኋላ ሻጩ ጋር ደወለትና ምን ያህል ፍሬ ብዛት አለ ሲለው ሻጩ ይሄን ያህል ብዛት አለ ብሎ ነገረው ሶ እነሱ ከፈለጉትና ሻጩ ጋር ካለው ብዛት አንፃር ተመጣጣኝ ነበረ ሶ እነሱ የፈለጉት ወደ 100 ምናምን የሚሆን አይተም ነበር የፈለጉት ሶ ፕራይሱ ሻጩ የሚሸጠው 4000 ብር ነበር እሱ ግን ቡስት ሲያደርግ የለቀቀው 5000 ብር ብሎ ነበርና ያው ድርድር ሊኖር ይችላል ነገር ግን ፊክስድ ብሎ ነበር እሱ የለቀቀው ሰውየውም ታብሌቱን ፈልጎት ነበር በዛሬ ሞር ቺፕ ነው ፕራይሱ ማለት ነውና ሶ ካከፋፋይ ገዝታችሁ እንደማስረከብ ነው ነገር ግን እዚህ ጋር እናንተ እቃውን መግዛት አይጠበቅባችሁ ገዝታችሁ ማስረከብ እናንተ ጋር እቃው መቀመጥ የለበትም ሶ መሀል ላይ ሆናችሁ ነው ተጠፍሩ ሶ ከአንዱ አይተም 1000 ብር ነበር የሚያተርፈው ሰውየው ብዛት ይፈልገው 120 130 አካባቢ ነበር አስቡት ከአንዱ 1000 ብር የሚያተርፍ ከሆነ ከመቶ ደግሞ 100 ብር ማለት ነው ሶ 130 አካባቢ ወደ 130 ብር እቤቱ ቁጭ ብሎ ነው ሳያረክ ስልክ ደውሎ ብቻ ስላገናኘ ፕሮፊት ሜክ ማድረግ ይችላል ማለት ነው ሶ ይሄንን ስላችሁ ነገሩ ሁሉ እንደዚህ ቀላል ነው እያልኳችሁ አይደለም ነገር ግን ሌሎች ስራዎችን እየሰራችሁ ጎን ለጎን እንደዚህ እቃዎችን ቡስት እያደረጋችሁ ቪዲዮ እየለቀቃችሁ እያስተዋወቃችሁ መሀል ሊሆናችሁ ኮሚሽን ማግኘት ትችላላችሁ ማለት ነውና ይሄን ስራችሁን በደንብ ካሰፋችሁትና ኮሚኒቲ እየተሰበሰባችሁ ትሄዳላችሁ ቢዝነሳችሁን ከፍ እያለ ይሄዳል ያኔ በጣም ብዙ ሴለሮችን እንዲሁም ደግሞ ባየሮችንም ማግኘት ትችላላችሁ ማለት ነው ሶ በዚህ መልኩ አፊሊየት ፕሮግራምን እዚሁ ኢትዮጵያ ውስጥ በራሳችሁ መጠቀም ትችላላችሁ ይሄ ቢዝነስ እየሰፋ ሲሄድ እንደነገርኳችሁ አማዞን አፊሊየት ላይ ገብታችሁ ሬጅስተር አድርጋችሁ የራሳችሁን አፊሊየት ሊንክ ወስዳችሁ መስራት ትችላላችሁ ሞር እሱን መስራት የምትችሉ ከሆነ እሱንም ኔክስት ቪዲዮ ሰራላችሁ ነገር ግን ይሄ ቀላል ያለ ቢዝነስ ስለሆነ እዚህ ኢትዮጵያ ውስጥ ሆናችሁ ኢዚ በሆነ መልኩ መስራት የምትችሉት ስራ ስለሆነ ሼር ያደረግኳችሁ ይሄንን አይዲያ በደንብ አድርጋችሁ ተጠቀሙበት ሞር ሪሰርቾችን ሰርታችሁ ሰዎች በብዛት ምን ሊፈልጉ ይችላሉ እንዲሁም ብዙ ሰዎች ጋር በጣም አሪፍ የሆነ አቅርቦት ያለ እንዲሁም ብዙ ዲማንድ ያለው ፕሮዳክት ምንድነው የሚለውን ፊገር አውት አድርጋችሁ በደንብ አድርጋችሁ ከሰራችሁ በደንብ አድርጋችሁ ፕሮጀክት ሜክ አውት ትችላላችሁ እንደነገርኳችሁ ፌስቡክን በደንብ ተጠቀሙበት ቪዲዮ በደንብ ስሩበት ልቀቁበት በደንብ አድርጉ ቡስት ያደርጋል ብዙ ዩዘርም ስላለው ማለት ነው ያው ቲክቶክንም መጠቀም ትችላላችሁ ኢንስታግራም ፔድ ነው ግን በጣም አሪፍ ነው ሎኬሽን ሰሌክት አድርጋችሁ ቡስት ማድረግ ስለምትችሉ አሪፍ ነው ግን ፔድ ነው ያው እሱን ሞር ወደ ቢዝነሱ እየገባችሁ ስትመጡና ብዙ ፕሮፊት ሜክ እያደረጋችሁ ስትመጡ ትጠቀሙታላችሁ አሊኤክስፕረስንም አሊባባንም መጠቀም ትችላላችሁ ከዚህ ቢዝነስ ጋር አንድ ላይ አድርጋችሁ ነገር ግን ያው ኦርደር አድርጋችሁ እቃው እናንተ ጋር መግባት አለበት መጀመሪያ ማለት ነው ላይክ ለዛ ነው አፊሊየትን ተጠቀሙ ያልኳችሁ እናንተ ጋር እቃው ሳይገባ ሻጭና ገዢዎችን አገናኝታችሁ ፕሮፊት ሜክ ማድረግ ትችላላችሁ which ከእናንተ ምንም የምታወጡት ኮስት የለም ማለት ነው ስለዚህ አሪፍ የሆነ ቢዝነስ ነው እያስባለሁ ሶ በደንብ አድርጋችሁ ከሰራችሁ አሪፍ የሆነ ፕሮፊት ሜክ ማድረግ ትችላላችሁ ማለት ነው የቻናል ቤተሰቦች እንግዲህ የዛሬው ቪዲዮ ይሄን ይመስላል አይ ሆፕ ሄልፕፉል ቪዲዮ እንደሆነ ሶ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ ኔክስት አሪፍ የሆነ ኦንላይን ቢዝነስ ሼር አድርጋችኋለሁ በቀጣይ አሪፍና ምርጥ በሆነ ቪዲዮ እስከምንገናኝ ድረስ ደህና ሁኑ